ያዙት በዚህ ወረደ ያዙት ይኸው አለፈ ወረደ ቦርሳውን በደረቱ ይዞ አለፈ ወረደ ወርታች ወረደ በስመ አብ ምንድን ነው ሌባው ነው 20 ሺህ ብር ሰርቆ ነው ሄደው ከየት ነው 20 ሺህ ብር የሰረቀው ይዘዋት ሴትዮዋ ከነ ቦርሳዋ ወሰደባት ወረደው በዚህ በኩል ይኸው ደረቱ ላይ አድርጎ ወረደ በታች እንደው ምን ፈረደባት በጠዋቱ ምንድን ነው የፈረደባት ማዘር የት ነበርሽ ደግሞ አንቺ 15 ሺህ ብርና ትልቅ እየሱቅ ወሰደባት ደግሞ የት ነበርሽ ከአንዱ ጋር አንድ ይሄ በቃ ይኸው 15 ሺህ ብር ሌባው የሄደው ወደ ታች ገና እያሯሯጡት እዚህ ጋር 20 ሺህ ብር እዚህ ጋር 15 ሺህ ብር እግዚኦ እንዲህ ሆነን እኮ ነው ሁሉ ብልሽታችን የወጣው እስቲ ተመልከቱ ሌባው ሄደው ወደ ታች ገና አልተያዘም 20 ሺህ ብር 15 ሺህ ብር ኧረ ይብላኝላችሁ እስከሚደርስ ድረስ እስከሚማሽ 100 ሺህ ታሞሉታላችሁ ምን ጉድ ነው ይሄንን ብር እንኳን ባለቤቷ ርዝራዥ ቦርሳዋ ውስጥ ይኖራት ይሆናል የሚያውቀው የሰረቀው ሰው ብቻ ነው ቆጥሮ ሊጠቀምበት ስንት ብር እንደሆነ የሚያውቀው እሱ ግን ይሄው በቃ አንድ ወደ ላይ አንድ ወደ ታች እግዚኦ ያየነውንም ያላየን እንዲህ ሆነን ሀገራችን ላይ እንዲህ አይነት አሉ የሚባል ነገር የተዘራ ሳናይ ወሬ ሀገራችንን እንደዚህ ያደረግናት እኛ ራሳችን ነን ትንሹ ትልቅ ትልቁ ትንሽ ለማይጠቅም ምን ለማይል ግን ወሬ ይሄው ይፈታል እግዚኦ